ሰላም ውድ የውጭ ባር ፕላስ የዩቲዩብ ቻናሌ ቤተሰቦች፣ ይህ ውጭ ባር ትሪቡን በየሳምንቱ ወደ እናንተ በአዳዲስ ስፖርታዊ ዜናዎች የሚቀርብ ሲሆን አዘጋጁም እኔው ውጭ ብሬ እንዲሁም ከቴክኒሻኔ ከራሴው ውጭ ብሬ ጋር በመሆን ወደ እናንተ የምናደርስ ይሆናል። አዳዲስ ቪዲዮዎች ወዲያውና በፍጥነት እንዲደርሷችሁ የደውል ምልክቱን በመጫን ሰብስክራይብ አድርጉ፣ ቤተሰብ ሁኑ እንላለን። አብራችሁን ቆዩ። ኩልሱሬ እንኳን ደህና መጣ፣ እንኳን ደህና ቆየኝ ዘላለም። ያው እንግዲህ ዛሬ የባሎን ዶር አሸናፊ ስለሆነ ኦስማን ዴምቤሌ በሰፊው እንወያያለን። ኦስማን ዴምቤሌ ዘላለም በጣም ብዙ መገፋቶችን አይቶ እንዳላየ ሆኖ ተገፍቶ ብቻ ሳይሆን አቅም ሊያሳጡት ሞክረው አቅሙን እለት ተለት እያዳበረ መጥቶ ፈጣሪ ይመስገን ያው የባሎን ዶር አሸናፊ መሆን ይችላል። ነገር ግን ውጣ ወረዶቹ ምን ነበሩ? ኦስማን በምን አይነት ህይወት ውስጥ ነበር ሲያልፍ የነበረው ሰላም የሚለው ከአብዛኛው ህዝብ ዘንድ የተሸሸገም አይደለም። ባርሳ ቤት የደረሰበት እንግልት ኢቭን ኢፍ ዘላለም ለእናት አባቱ ሀገር ካሜሮን እንዳይጫወት ከካሜሮን ብሔራዊ ቡድን የተገፋው አገፋፍ ጥቁር ስለሆነ ብቻ። ካሜሮኖች ታዲያ ሁሉም ጥቁር አይደለም እንዴ? እንዴት ነው የሚገፋ? ጥቁር ስለሆነ ብቻ ስለ ፈረንሳይ ቤት ነው እያልኩ ያለሁት። ፈረንሳይ ቤት ካሜሮን አልኩኝ፣ በቃ ወጣው ፈረንሳይ ገባው። ተገፍቷል ነው አሁን ተገፍቷል። ፖይንታችን ጋር እንምጣ። እንተፈተውን እንተው ይሄ ክርክሩን። ምን ልል ፈልጌ ነው? ኦስማን ሲያስ ቡማን ዴምቤሌ ነው ዋና ስሙ። ዛሬ ከአንተ ስሰማ ነው እንደዚህ አይነት ዋና ስም እንዳለው። አዎ ከኔ ነው የምትሰማው። አዳዲስ ነገሮችን ከኔ ነው ልትሰማ የምትችለው። በኢትዮጵያ ውስጥ በኔ ልክ የእግር ኳስ እውቀት ያለው ዓለም አቀፍ የእግር ኳስ ሁኔታዎችን በኔ ልክ ጥንቅቅ አድርጎ የሚያውቅ ሰው አለ ብዬ አልገምትም። ከባድ አይሆንብኝና ዘላለም ለዛ ነው። እሺ እስቲ ድገሙ። ምንድን ነው ያልኩት? ኦስማን ሲያስ አየ ሳክስ ነው። በቃ ለዛ ነው። አየ ውሸት አይደገምም። አዎ በቃ ዘላለም አፋፌን ባትለኝ ደስ ይለኛል። ዴምቤሌ የባሎን ዶር ባለቤት ሆነ። ባርሴሎና ተገፍቷል። በጋቦን ብሔራዊ ቡድን ተገፍቷል። ቀደም ካሜሮን ነበር፣ አሁን ጋቦን ይሆናል ዘላለም። በፈረንሳይ ብሔራዊ ቡድንም እንደዚሁ ተገፍቷል፣ ጥቁር ስለሆነ ብቻ። ፈረንሳይ እኮ አንድ ቀይ ያለው ግሪዝማን ነው። ኩልሱሬ በእናትህ ተገፍቷል ነው። ተገፍቷል ሲባል በቆዳ ቀለም አይደለም። አይ እንደዛ ስላልኩኝ አይደለም። በቃ ኦስማን ዴምቤሌ ከኳስ ጋር ያለው ቁርኝት ግራ ይሁን ቀኝ ይሁን አታውቅም። እውነት ለመናገር ኦስማን ዴምቤሌ የግራም የቀኝም እግር ተጫዋች ነው። ግራው እንደ ሜሲ፣ ቀኙ እንደ ኔይማር ይሉታል። ቡዋን ቦንጆዋን ዴምቤሌ፣ ኑኗን ቡዋን ኔይማር፣ ሞንቾዋን ሙሻን ሜሲ ይላሉ የፈረንሳይ ብሔራዊ ቡድን ተጫዋቾች። የፈረንሳይ ብሔራዊ ቡድን ደጋፊዎች እንደዚህ ነው የሚሉት። የኛ ዴምቤሌ ግራው እንደ ሜሲ ቀኙ እንደ ኔይማር እንደማለት ነው። ቦንጆዋን ዴምቤሌ፣ ኑኗን ኦንቱ ሜሲ፣ ዱሟን ሙንቹ ኔይማር ዘላለም። ኧረ አንተ እንዲህ አይነት ፈረንሳይኛ የለም ግን። እሺ ምን ልፈልጌ ነው? አንዳንዴ መገፋትን ውደዳ። አውጥተው ሲጥሉ ገደለ ሙጣና ውደቅላቸው። ከአፈር ጠርጎ የሚያነሳ አንተ የምታምነው እግር ኳስ አለ። ይከፍለኛል ብለ የገባበት እግር ኳስ አለ። በዛ ላይ ፈጣሪ አለ። በዛ ላይ ሳይሆን ከእግር ኳሱ ፊት ፈጣሪ አለው። ነገር ግን እምነት በእግር ኳስ ላይ እንዲሆን ነው የሚፈልገው። ፕሮፌሽንን መልቀቅ የለም። ዴምቤሌ ከፍቅረኛው ጋር ያላቸው ግንኙነት እንግዲህ በሚታወቅ ዓለም በሚያውቀው መልኩ ነው ጋፕ ያደረጉት። ተለያይተዋል። ምክንያቱም ሲት ስታደርግበት ይዟት ነው። ከማን ጋር? ከኮርቷ ጋር። እሷ የዴብሮይን ሚስት እኮ ናት። የዴምቤሌም ራሷ እኮ ናት። ራሷ ዋንዳ ቶሬዝ። ረስማ ዋንዳ ቶሬዝ አይደለም፣ ጆርዲ አልባ የባርሳውን ተጫዋች። እሺ በቃ ተው እንደገምት። ኧረ ምንድነው ምን እንደመገመት ነው እንደመጣ ዴምቤሌ። በቃ ዴምቤሌ ጋር እንምጣ። እሺ ዴምቤሌ ሄዶ በፔዤ ቤት
ዴምቤሌ ብቻ ሳይሆን ዘላለም ፔጄም በሚገባ ተክሷል ብዬ አምናለሁ። ዘላለም በሚገባ ተክሷል። ፔጄም የሚገራርሙ ሱፐርስታር ተጫዋቾችን ይዟል። ኦልስታር ተጫዋቾችን ይዟል። ጫማ ነው እንጂ ሱፐርስታር ካልክ ይበቃል። አዎ ልክ ነህ። ዝም ብትለኝ ፑማ ነበር ምለው። ቀጣይ ቀላል ትላለህ። ቻምፒዮንስ ሊግ ፒኤስጂም በልቶ አያውቅም። ባሎን ዶር ዴምቤሌም በልቶ አያውቅም። ጊዜ ያለው ነው። ገብቷል። ጊዜ ያለው መገፋቱ ነው። በባርሳ ቤት መገፋቱ በፔጄ ቤት አነገሰው። የወርቋን ዋንጫ አነሳት። ያነሳል ብቻ ሳይሆን ተወራርጄ ነበረ እንደሚበላ። ዴምቤሌ ካልበላ ኦስማን ዴምቤሌ ነው የሚበላው ብያለሁ። ራሱ ነው። ምክንያቱም ከሱ አይወጣም። ላሚን ያማልን እናውቀዋለን። ሜዳ ላይ ምንም አይነት ስራ ቢሰራ ከሜዳ ውጭ ያለው የጎደፈ ባህሪው በባሎን ዶሩ ላይ ዋጋ አስከፈለው። ዘላለም ይጨፍራል ደግሞ ከሱም ብሶ። ገና 17 ዓመት ህፃን እኮ ነው። አንተ ፓርቲ ምናምን እኮ ነው የሚገባው። ሜሲ እኮ በሱ እድሜ እያለ ዘላለም የእግር ኳስ ፓርቲ ነበረ የሚገባው። ይሄ ግን ይኸው ተመልከተው፣ ሴቶች የሞሉበት ቆነጃጅት ሴቶች ያሉበትን ፓርቲ ነው የሚታደመው። ይሄ ደግሞ ነገም ለባሎን ዶር ዋጋ ያስከፍለዋል። ያ ማለት ኦስማን ዴምቤሌ ደግሞ ሁለተኛውን ባሎን ዶር ሊበላ ይችላል። ይህን ነው ምለው። ዘላለም በእኔ በኩል ጨርሻለሁ። እንግዲህ ውድ ተመልካቾቻችን ውጭ ባርስ ፕላስ ላይ ነበር ይህንን ፕሮግራም ስትከታተሉት የነበረው። የፕሮግራማችን ስፖንሰሮቻችንን ከዚህ በፊት ስለዘረዘርን አሁን ላይ እኛ መዘርዘር አንችልም። እናንተ ብቻ ከእናንተ የሚጠበቀውን 1 2 3 ነገር አድርጉ። 3ቱም የደውል ምልክቷን በመጫን ሰብስክራይብ ማድረግ ነው። አብራችሁን ቆዩ።